ለምሳሌ በፊት አንድ አስተማሪ አርፍዶ ምናምን ሲመጣ መርቱ ነገር ምናምን ነገር ይመስለኝ ነበር። አሁን ግን ይሄ ማህበራዊ ተጠያቂነትን ከሰለጠን ወዲህ ያ ነገር መፍቱ እንዳልሆነ አውቀን ለሱ ተጠያቂ ማድረግ እንዳለብን አውቃለሁ። ያለው ደግሞ የክላስ ምናምን አሁን አብዛኛው የሚነመኑ 43 44 ተማሪ ነው እና ይሄንም የተማሪውን ተጨናንቆ መማር እንዳይለበት አውቃለሁ ማለት ነው። ተጠያቂነት በትምህርት ቤት በሚደረግ ራሱ ፋይናንስ ላይ ራሱ ተማሪው ራሱ ያን ነገር ምን ሆነ የመንግስትም ራሱ ቢሆን ያን ነገር ምን ሆነ ያን ነገር የተገባ ብሎ መጠየቅ እንዳለበት አውቃለሁ። ግን አስተማሪ በመፍራት የሚፈልጉትን ነገር ያደርጉ ማለት አሁን ካልገባቸው ገባኝ ብሎ ለመጠየቅ ራሱ ይፈሩ ነበር። እሱ ነገር እንዳይኖር አድርጓል። በፊት የማላውቃቸው ነገሮች እንዳውቅ ያደረገኝ ማለትም ማህበራዊ ተጠያቂነት በመላቸው መሰረታዊ ነገሮች በመላቸው ነገሮች ላይ ማለት ነው ተጠቃሚ እንደሆነ አድርጓል። በማህበራዊ ነገሮች ላይ እኔ መሳተፍ እንዳለብኝ ስታንዳርዶቹ ምን እንደሆነ አላውቅም ነበር። አሁን ለምሳሌ በአንድ ክፍል ውስጥ 40 ተማሪ ነው አንድ መጽሐፍ ለአንድ ተማሪ ነው የሚሰጠው። በፊት ግን በፈረቃ በጋራ ለሶስት ነበር መጽሐፍ የሚሰጠው። ያ አካል ጉዳተኞችን በማከል ያሉት ስታንዳርዶች ሽንት ቤቶች ሲሰሩ መጸዳጃ ቤቶች አካል ጉዳተኞችን እንዴት ነው የሚጠቀሙበት? የአካል ጉዳት አቅርቦትን በምናይበት ጊዜ ህፃናቶች እንዴት ነው የሚጠቀሙ? የቧንቧው ከፍታ ከሆነ ህፃናቶች ተንጠራርተው አይጠጡም አይደል? ይህ ደግሞ ስታንዳርዱን በጠበቀ ሁኔታ ለህፃናት ዝቅ ብሎ ለትልልቆች ከፍ ብሎ እዚህ ጋር በይዘታው ተጠያቂነት ይህ ነገር ለህፃናቶችም ለአካል ጉዳተኞችም ለተማሪዎችም ትክክል ካልሆነ እንዴት መጠየቅ እንዳለብን ተምሬያለሁ ማለት ነው። አግቡ ሲወጣ እኛም ነበር እንደዛው ማለት አብረን ያወጣነው በህብረት ችቦ ትምህርት ቤት እንደ መርሃ ግብር ያወጣነው አጥር እንዲሰራ በሚል ነው እና ደግሞ ከግቢ ውጭ ባቶ ቦታ አለ እሱ ቦታ ወደ ህብረት ችቦ እንዲካተትና ለአካል ጉዳተኞች ትምህርት ቤት እንዲሰራበት ማለት ራሱ የቻለ እንዲሰራ በሚል እቅድ ወጥተናል። ሌላው ደግሞ ላብራቶሪ ጥረት አለ የእቃዎች ጥረት ማለት ነው እነሱ እንዲሟሉልን የሚል መርሃ ግብር ማህበራዊ ተጠያቂነት በሴቶችና በአካል ጉዳተኞች ላይ መጀመሪያ ያቀረብነው ነገር በሴቶች ላይ መጀመሪያ ስንወያይ ሴቶች ሽንት ቤት አልነበረንም የዛኔ ማለት ነው ዳጠመ ስለሆነ በዛ ጋር ይሆናል እያሉ የመሸማቀቅ ሁኔታ ስለነበረ የማንስትሬሽን ሳይክላቸው ጊዜ እነሱ ከትምህርት ቤትም የመቅረት ነገር ነበራቸው እና ከዛም በኋላ ይህ ሽንት ቤት ከተሰራ በኋላ በማህበራዊ ተጠያቂነት ከጠየቅን በኋላ ይህ ሽንት ቤት ለሴቶች ሰርቶ መልስ ሰጥቶናል ማለት ነው። ደግሞ ጆይንት ላይ ተናግረን የተተገበረ ነገር የውሃ እጥረት ነበረብን። በጣም ውሃ ትንሽ ነበር ደግሞ ተቀርፏል። የውሃ ቦምቦች ጡቶች የምንላቸው እሱም ትንሽ ነበር። አሁን በስቶልናል ለተማሪዎቹ በሚመጥን መልኩ ማለት ነው እና አስተማሪዎች ቢያረፍዱ ቢቀሩም ምንም አይነት እርምጃ አንወስድም እኛ ተማሪዎች መብታቸው ነበር የሚመስለን። አሁን ግን ለርዕሰ መምህሩ ሄደን የማመልከት ሁኔታ ለኛም ድፍረት ሰጥተናል። ለሴቶች ሽንት ቤት እንዲሰራ ብሎ እቅድ ስናወጣ በማህበራዊ ተጠያቂነት ላይ የተጠየቀው ይሄ ነገር ማለት ነው። ይሄ ነገር እንዲሰራና ተግባራዊ እንዲሆን ያደረገው ደግሞ ራድሰን የሚባል በጎ አድራጎት ድርጅት ነው እንዲሰራ ያደረገው። ሌላው ደግሞ ራድሰን ሌላ የሰራው በዚህ ትምህርት ቤት ውስጥ ውሃ እንዲሰራ አድርጓል። ሌላው ደግሞ የመጽሐፍት እርዳታ አድርጓል። ላይብራሪ ውስጥ የሚገኙ መጽሐፎች እንዲገዙ አድርጓል ከትምህርት ቤቱ በጀት ጋራ በማቀናጀት ማለት ነው እና ከማህበራዊ ተጠያቂነት ኮሚቴዎች አባል ጋር በመሆን መጽሐፍቶች እንዲገዙ አድርጓል። በተጨማሪም ደግሞ ብርሃን ከገለጸው ሌላ ብዙ ግብረሰናይ ድርጅቶች ኤንጂኦዎች ለዚህ ትምህርት ቤት አስተዋጽኦ አድርገዋል። መምህራን የወላጅ ኮሚቴዎችን እንደዚህ ያደርጋሉ ማለት ነው። አሁን ለምሳሌ ስሙር አለን ይችላል። በተጨማሪ ሌላ ለተማሪዎች ውድድር በማዘጋጀት 10,000 ሊትር ሮቶ ሰጥቷል ማለት ነው ድርጅት አማኒ የልማ ድርጅት። ይህ ደግሞ ለተማሪዎች ጥሩ የውሃ አቅርቦት እንዲኖር በማህበራዊ ተጠያቂነት የተሻሉት ነገሮች የመጡት በብዙ ባለድርሻ አካላት ናቸው። እኛ ተማሪዎችና አስተማሪዎችና የትምህርት ቤቱ ዳይሬክተሮች ናቸው ለዚህ እና በተለይ ደግሞ ወላጆች ይህ ስብሰባ ሲዘጋጅ ሁሉንም ህብረተሰብ በማከለ ስለሆነ የወላጅ ኮሚቴውም አለ ዳይሬክተሮቹም አሉ ተማሪዎችም አሉ
በቅድሚያ ለዚህ ችግር መቀረፍ ዋነኛ አስተዋጽኦ ያላቸው ተማሪዎች ናቸው። ተማሪዎች እነዚህ ችግሮችን አውጥተው እንዲቀረፉ አድርገዋል እና እነዚህ ተማሪዎች የኛውን ስልጠና ይዘውት ቁጭ ያሉ ለሁሉም ህብረተሰብ በሚኒ ሚዲያ ለተማሪዎች አቅርበው ዳይሬክተሮች በትምህርት ቤት ውስጥ ያለውን ነገር እንትን ሲሉ አካፍለው እንደሆነ ድሮ አሁን ተማሪው ምናምን ነገር ሌላ ነገር ሲሆን አይሳተፍም ነበር። አሁን ግን ተማሪውም እንዲሳተፍ እና ሌላው ደግሞ አገልግሎት ምንድነው በምንልበት ሰዓት እዚህ አሁን የሚኒ ሚዲያ አገልግሎትን ስናይ ለተማሪዎች የተፈለገው መረጃ ቶሎ አይደርስም ነበር። ግን ራትሰን በሚባለው ድርጅት የተለያዩ የሙንታርቦ የማይክሮፎን አገልግሎቶችን በመስጠት ለኛ እገዛ በማድረግ ለሚኒ ሚዲያ አባላቶች የተፈለገው መልእክትና የተፈለገው ለተማሪዎች ይጠቅማሉ የምንላቸውን ፕሮግራሞች ዝግጅቶችን በማዘጋጀት እናቀርባለን ማለት ነው። ምንድነው እንደ በማህበራዊ ተጠያቂነት የመጣው ለውጥ ምንድነው? ለምሳሌ አንድ ተማሪ ወይም አንድ መምህር መብቱን እንዴት መጠየቅ አለበት፣ ግዴታውን እንዴት መወጣት አለበት የሚል ለኛ ሴቶች ፊት ለፊት ወጥተን ለመናገር እንፈራለን። እዛ ውስጥ ለውስጥ እንቋሰልና ዝም እንላለን። ግን አሁን መፍታችንን ስላወቅ በቃ ቆሜ የመናገር ምንም የምፈራበት ነገር የለም። ድፍረትን ሰጥቶናል። የመጠየቅ የመፍታችንና ተማሪ በአንድ ላይ ተሰብስበው በመማራችን አንድ ላይ ተምረናል። ሁሉን ነገር ማህበራዊ ተጠያቂነትን ምን እንደሚያስተምር ስለተረዳ ተማሪውም እውነትም ይሄ መብት አለ ይለካ ይሄን ከተማርን ወዲህ ነው ወላጆች ሄደን መምህራንን ማናገርና መምህራኑ ያን ነገር ደግሞ ተቀባይ ባያረግ ከሱ በላይ ሄደን ደግሞ ዳይሬክተሩ ላይ የመጠየቅና የማነጋገር ፍቅንትን ችሎታ ያገኘ ነው። ይሄን ካገኘ ነው አካል ጉዳተኞች በኩል እኔ በበኩል ይህ ስልጠና ነገር ሳይኖር ልክ እንደተባለው ጠያቂውን እኔ ጠያቂ መሆን እንኳን ብፈልግ ማን እንደሚጠየቅ አላውቅም ነበር። ልጠይቅ ስገባ በቃ የሆነ ነገር የሚቀረጽብኝ ነገር ነበር። ደግሞ ገና ይሄ አይነ ስውር መጣ ሊጨቀጭቀን ነው ቢሉኝስ፣ መቼም እኛ ከሰው እኩል አይቆጥሩን እንደዚህ ቢሉኝስ የሚል ነገር ይሰማኝ ነበር። ይህን ስልጠና ይህ ማህበራዊ ተጠያቂነት የሚለውን ነገር ግን ከተሰለጠንኩ በኋላ መጠየቅ እንደሚገባል ማንኛው ክፍል እንደሚጠየቅ እኔም ጠያቂም ብሆን በሚገባኝ መሰረት የሚገባኝ ነገር መጠየቅ እንደሚገባኝ መብቴን አውቄበታለሁ። በደረጃ ደረጃ ከአነስተኛና ጥቃቅን ደረጃ ይህን ከተማርኩ ወዲህ ነው መሄድ የጀመርኩት። አሁን ለምሳሌ የቡድንም ውይይቶች እናደርጋለን፣ ስልጠናዎችን እንወስዳለን። በተለያየ ጊዜ ስልጠናን በየቦታው ስልጠናዎችን እንወስዳለን። መብታችን እንዴት መጠየቅ እንዳለብን ስታንዳርዱ ምን ይላል ቢው አቀማመጥ ላይ ይሄ አሁን የምታዩት ቀይ አሸዋ መጥቶ ገረገንቱ መጥቶ ቁጭ ነበር ያለው። ይሄ ውይይት ካስቀመጥንና በኋላ ነው እንደገና በስነ ስርዓት ተነጥፎ ቀደው በዛ ሁኔታ ነው። በፊት ከፍና ዝቅታ ነበረ፣ በጣም ያስቸግር ነበረ ለልጆች። ኬጆች ደግሞ ከአዋቂዎች ጋር ነበሩ በፊት እንትን የሚሉት የነበረው። ያንንም ምንድነው ራሳቸውን ችለው እንትን እንዲሉ ሽንት ቤት ራሳቸውን ይቻለ ለነሱ ምቹ የሆነ ሽንት ቤት እንዲሰራ አድርገናል። የሚሰጣቸው ጊዜ አለ። ሴቶች መብታቸው እንዴት መጠየቅ እንዳለባቸው፣ ሁለተኛ ሴቶች ወደ ስልጣን ደረጃ መምጣት አለባቸው። ያንንም ስልጣናቸው እንዲወስዱ በድርጅቱም በትምህርት ቤቱም አቅም በተለያዩ ድርጅቶችም አቅም እንዲሰጣቸው እያደረገ ባለድርሻ አካል ድርሻውን ወስዷል። እየወሰደ ነው። ሰጥተናል። እኛም ለምሳሌ እኛም የራሳችን መውሰድ የሚገባንን ወስደን ለነዚህ ለሚሰጠው ባለድርሻው ነው ልቁጭ ዛሬ የተሰሩ የትምህርት ቤት ተቋሞች አካል ጉዳተኛን ያላማከሉ ናቸው የተሰሩት። ይሄ የተሰራው እንግዲህ ፈርሶ እንደገና ይሰራ ማለታችን ሳይሆን ለወደፊቱ የሚሰሩ ትምህርት ቤቶች አካል ጉዳተኛን የሚያማክሉ ሆነው እንዲሰሩ የሚሆን የበለጠ ግንዛቤ እንደተቀበሉ በተግባር እንደዋለ አገልጋይ ሰጪው ተገልጋዩ በጥሩ ሁኔታ ግንዛቤ ውስጥ ገብቶ ተገልጋዩ ጥያቄ ሲጠይቅ ልክ በእኛ በጎ ፈቃድ ያ ነገር እንደሚሆን ነበር የምናስበው። ተማሪዎች መጥተው ለምሳሌ ውሃ የለንም፣ ሽንት ቤቱ ተበላሽቷል፣ እንዲህ እንደ ጥያቄ ሲያቀርቡ አቅማችን አይፈቅድም፣ ስለዚህ ምንም ማድረግ አንችልም የሚል አስተሳሰብ ነበር። አሁን ግን ምንድነው ያለው ሁኔታ ቢያንስ ያን ነገር ሲጠይቁ መብታቸው ነው፣ መብታቸው እኮ ነው ባንድ አልቻኝም ነው ማለት ነው። ወደዛ አይነት አስተሳሰብ መጥተናል።
ስራዎች ተሰርተዋል። እንደ ትምህርት ቤት በሁለቱ አንደኛ ደረጃ ትምህርት ቤቶች ላይ ብዙ ነገሮችን ያስተሳሰብ ለውጥ እንዲመጣ የሚፈልገው ነው። በዛ ደረጃ በማህበረሰቡ ላይ ብዙ የሚባሉ ለውጦችን ማምጣት ተችሏል። መብቱና ግዴታ አውቀዋል ሁሉም ሰው ማለት ነው። ሁሉም ባይባልም እዛ ስልጠና የሚገኝ ሰው ግንዛቤ ወስደዋል። ከዛ እንደኛ ትምህርት ቤት ወስደው ለምሳሌ እነዛ እዛ የተገኙ ተማሪዎች በሚኒ ሚዲያ አዌርነስ ይፈጥራሉ ሌሎች ተማሪዎች። ህብረት ችቦ ትምህርት ቤትና እንደ እውቀት ወጋገን ትምህርት ቤት የተለያዩ ችግሮች ያሉበት ሁኔታ ነበር። ለምሳሌ ከታዩ ችግሮች መካከል ወጋገን ደግሞ የግቢ ጥበት፣ የሰው ኃይል ውስንነት እነኚህ በችግር ወቅት የነበሩ ናቸው። እዚህ ውስጥ ያው አካል ጉዳተኛ በራሳቸው ተወያይቶ የራሳቸው ግሩፕ ነበራቸው። በዛ የነበሩ ችግሮች ተወጥተዋል። ዙሪያችን ያለው ማህበረሰብ የንግዱ ነው እንጂ ለትምህርት ቤት የሚሰጠው ትኩረት አልነበረም። ግቢ ከ6 ሰዓት በኋላ ግቢ አይገባም ነበር። አሁን ያሽግ ነበር፣ ተመልሶ ይከፈት ነበር። ይታሸጋል፣ ይከፈታል። አምነን አስፈርመን ስንጠይቃቸው መብታቸውና ግዴታቸውን እንዲጠቀሙና እንዲያውቁ ስናደርጋቸው በቀጥታ ወደ ሌላ ንግድ እንዲቀይሩ ያስደረግናቸው። ይሄ ማህበረሰቡ የተገኘው እውቀት ነው። ከማህበረሰቡ የተገኘ ትልቅ ውጤት ነው። ልዩ ፍላጎት ፕሮግራም ከተጀመረ ወዲህ በጣም ከፍተኛ ለውጦች እንዳሉ ነው። ከዚህ በፊት ልዩ ፍላጎት ያላቸውን የማህበረሰቡ ክፍሎች ያን ያክል በጉላት የምናይበት አካሄድ አልነበረም። የእነሱን መብት እንዳለ የምናስብበት ጊዜም አልነበረም። ልዩ ፍላጎት ያላቸውን ተማሪዎችም ሌሎች ማህበረሰብ ክፍሎችንም እያካተቱ የሚሰራበት ይሄ